ለምሳሌ ይሄ ዳስተራው ኖርማል ፎርስ የለውም ግን ኤምጂ አለ ኤምጂ አክሽን ፎርስ ነው በራሱ አለ ኤምጂ አለ ወደ ታች ክብደት አለ አት ሞመንት መጥቶ ልክ ሲቀመጥ ግን ምን ይኖራል ወደ ላይ ኤፍኤን ሪአክሽን ፎርስ ነው ሪአክሽን ፎርስ ነው ማለት የሌላ ፎርስ ተጽዕኖ ውጤት ነው ያስማማናል ፍሪ ቦዲ ዲያግራም ስትጠቀሙ እዚህ ቦዲ ላይ ሶስት ፎርሶች አሉ አንድ ኤፍ ይኖርና ሌላ ይሄ ቦዲ ወደ ታች ምን አለው ክብደት ዌይት ኤም ጂ አንደኛ ሁለተኛ ክብደቱ የሆነ ነገር ላይ አርፏል አላርፈም አርፏል which means if there is an action there is a reaction action force ካለም ይኖራል reaction force ስለዚህ ክብደቱ አርፏል ማለት አክሽን አሳርፏል ስለዚህ reaction force ይኖራል ያ reaction force ደግሞ ሉክ ይሄ ክብደቱ መሬት ላይ አርፏል መሬቱ ደግሞ ለእቃው የሚመልስለት ኃይል ደግሞ ኤፍኤም ይባላል ወይም ኖርማል ፎርስ እቺ ኖርማል ፎርስ ግን እዚህ ጋር ከምስላት እዚህ ጋር ብስላት ሞር ደስ ይለኛል እኔ and in physics and mathematics ኖርማል የምትለው ቃል ኢንዲኬት የምታደርገን ምን ነው 90 ዲግሪ ፐርፔንዲኩላር እንደማለት ነው ከሰርፌሱ ጋር 90 ዲግሪ የሚሰራ ይሄንን ብታመጡት ከዚህ ሰርፌስ ጋር 90 ዲግሪ የሚሰራ ተስማማን አይደል ይሄናውን የዚህ ፍሪ ቦዲ ዲያግራም ታስቀምጡ y x አርክታችሁ ስሉ y x እዚህ ጋር ማን ይታያችኋል mg እዚህ ጋር ማን አለ f ጎበዞች ወደዚህ ማን ይታያችኋል f አይደል f አለ